ሰላም ዛሬ የእህታችን ዘማሪት ለምለም ማታን አዲስ ዝማሬ ላስተዋወቃችሁና በዚህ ዝማሬ ደግሞ እንድትባረኩበት ይሄን ለመናገር ነው ብቅ ያልኩት። ዝማሬውን ቀድሜ ሰምቼው ነበርና በጣም መልእክት ያለው ዝማሬ ነው፣ የሚሞግት ዝማሬ ነው። ብዙ ጊዜ እግዚአብሔርን ድምጹን ሲያሰማን እግዚአብሔር ከኔ ጋር ነው፣ እግዚአብሔር ተናገረኝ እንላለን። ለምለም ግን አሁን የሞገተችን ያለችው በዚህ በአዲሱ ዝማሬዋ ዝምም ብሎ እግዚአብሔር ከኛ ጋር እንደሚሆን ማወቅ አለብን የሚል መልእክት ታስተላልፋለች። እውነት ነው። በመጽሐፍ ቅዱሳችንም ውስጥ እግዚአብሔር ዝም ብሎ ግን ዝም ካላቸው ሰዎች ጋር እንደነበረ እናስተውላለን። ኤልያስን ማሰብ እንችላለን። ኤልያስ ከአባቶች አልበልጥም ውሰደኝ ይላል። ምንም አይነት ድምፅ እግዚአብሔር አያሰማውም። አብሮት አልነበረም ማለት ግን አይደለም። እንደውም በደንብ አብሮት ነበረ። ልክ እንደዛ አይነት መልእክት በዝማሬዋ ትነግረናለች። ሌላው በዚህ ዝማሬ ውስጥ የምታነሳው የኢየሱስ ክርስቶስ ደቀ መዛሙርት ወደ ጥብርያዶስ ሄደው ከሙታን ከተነሳ እንኳን በኋላ እንደገና ወደ አሳ ማጥመድ ሄደው እያሉ ሌሊቱን በሙሉ ለፍተው ምንም አላገኙ። ምን ትላለች ለምለም በዝማሬዋ? እንኳንም አላገኙ፣ እንኳንም ተከለከሉ። ባይከለክላቸው ኖሮ ሌሊት አሳ አግኝተው ቢሄዱ ኖሮ ሰው አጥማጅ የተባለውን ሚሽናቸውን ይረሱትና በቃ ለዛ ላታገኛቸው ትችል ነበር። እንኳንም ሌሊት ከለከልካቸውና በጠዋት ተገኙልህ የሚል በጣም መልእክት ያለው ዝማሬ አስተላልፋልናለች። ሌላው ያነሳችው በዚህ ዝማሬ ውስጥ ጌታ በወንጌል ውስጥ ሲያስተምር ምን ብሏል? እናንተ እንግዲህ ክፉዎች ስትሆኑ ለልጆቻችሁ መልካምን ማድረግ የምትችሉ ከሆነ የማይጠቅማቸውን ደግሞ ለነሱ አስባችሁ የምትከለክሉ ከሆነ ልክ እንደዚያው ነው እግዚአብሔር ብሎ ያስተማረውን ትምህርት ታነሳለች። እግዚአብሔር ዳቦ ስትለምኑት ድንጋይ አይሰጥም፣ አሳ ስትለምኑት እባብ አይሰጥም። እንግዲያው እመኑት ነው የሚለው። ለምለምን በዝማሬዋ እንታመነው፣ እንታዘዘው። እግዚአብሔርን የሚጠቅመንን አይከለክለንም፣ የማይጠቅመንን ግን በቃ ጨክኖ ይከለክለናል። ለምን? ስለማይጠቅም። እንዲህ አይነት አምላክ እንዳለን እንታመን የሚል የሚሞግት ዝማሬ ነው ይዛ የቀረበች። ሌላ የመጨረሻው ያየሁት በዚህ ዝማሬ ውስጥ የአዳምና የሔዋንን ታሪክ ታነሳለች። አትብሉ ብለህ ከለከልካቸው፣ ለራሳቸው ብለህ ነው ይሄን ያደረግከው። ይረዱትም አይረዱትም ነው ፖይንቱ። እውነት ነው። አንድ እግዚአብሔር እንዲሰጠን የፈለግነው ነገር ቢሰጠን እንኳን ከእግዚአብሔር ከለየን ምን ዋጋ አለው? ምንድነው ትርፋችን? የሚል በጣም የሚሞግት ዝማሬ ነው ይዛ የቀረበችው። ሙዚቃው በጣም ልዩ ነው። ረጋ ያለ ዝማሬ ነው። መልእክቱን ደጋግመን እንድንሰማው የሚጋብዝ ዝማሬ ነው ያቀረበችልን። ተባረክ እህታችን ዘማሪት ለምለም ማታ። እግዚአብሔር ይባርከሽ። እናንተም በዚህ ዝማሬ ተባረኩላለሁ። ከለካ በረከት ነው፣ ሲነሳም እሱም ስጦታ ነው። ዝም ሲል እየተናገረ ጸጥ ሲል መልስ እያደረገ ዝም እንዳለ ጸጥ እንዳለ ረጭ እንዳለ ለካ አብሮኛለ። ዝም እንዳለ ጸጥ እንዳለ ረጭ እንዳለ ከኔ ጋር ዋለ። ዝም እንዳለ ጸጥ እንዳለ ረጭ እንዳለ ለካ አብሮኛለ። ዝም እንዳለ ጸጥ እንዳለ ረጭ እንዳለ ለካ አብሮኛለ። መረቡ ማደረ የፈለጉት ሳልተገኘ ባትከለክላቸው በሌሊት ባልተገኙልህ በጠዋት ባልተገኙ ነበር ለሰው አጥማጅነት። ከከለከለኝ እሱ ልክ ከወሰደብኝ ጌታ ደግ ስለማይረባኝ ነገሩ አደረገልኝ ከስሩ። አሳ ስለምን እባብ ዳቦ
ስላቸው ከበለሱ ከፍጥረት ጅማሬ ከጥንስሱ ብትከለክላቸው በትእዛዝ እንዳይጠፉ ወደህ በመዘዝ እንዳይጠፉ ነበር በመዘዝ ከከለከለኝ እሱ ልክ ከወሰደብኝ ጌታ ደግ ስለማይረባኝ ነገሩ አደረገልኝ ከስሩ አሳ ስለምን እባብን ዳቦ ስጠይቅ ድንጋይ አይሰጠኝ እሱ እንደው ቸር ነው። ስለዚህ ልተማመነው ስለዚህ ልተማመነው ስለዚህ ልተማመነው ስለዚህ ልተማመነው ስለማልጠራጠር እንዳምነው እንድታመነው እንዳምነው እንድደገፈው እንዳምነው እንድታመነው እንዳምነው ነው የሚፈልገው